የአማራ ፋኖ ኃይሎች አድርገውታል በተባለው ከባድ ውጊያ ሰበር የድል ብስራትን አሰምቷል። በወሎና በጎንደር ቀጠና ደግሞ ግዙፍ የአገዛዙ ጥምር የጦር ሰራዊት መደምሰሱ ተነግሯል። ጠቅላይ ሚኒስትር አብይ አህመድ በሚመራው የብልጽግና መንግስት ላይም የጀት ጥቃት መፈጸሙ ታውቋል። ከሰሞኑ ለመንግስት እጅ ሰጥቷል የተባሉ የቀድሞ የፋኖ አመራሮች ማድረጋቸው ተነጥቆ ወደ ታድሶ በሚል መግባታቸው ተገልጿል። የፋኖን አንድነት ተከትሎ ደግሞ ግዙፍ ኃይል መኮብለሉ ተመላክቷል። ድንበሩን አሳልፎ ሰጥቶ የራሱን ዜጎች በማጥቃት ተወዳዳሪ ያልተገኘለት የሚባለውና ሰማዩም የኛ ነው ሲል የነበረው የአየር ኃይል ደግሞ ከባድ ውርደት መከናነቡ ተሰምቷል። በዝርዝር እንመለከተዋለን። ጥር 16 5ኛ ወር 2018 ዓ.ም ለምሽቱ የተሰሙ አዳዲስና ወቅታዊ እንዲሁም ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሸርና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል የቀጠለው ጦርነትና የአማራ ፋኖ ከፍተኛ ትንቅንቅ የመንግስት ጥምር የጦር ሰራዊትን ታላቅ ዋጋ እያስከፈለው ሲሆን የአማራ ፋኖን በተጋድሎ ዛሬም ድረስ አስደናቂ በተባሉ ድሎች ታጅቦ ለነጻነት የሚያደርገውን ተጋድሎ ቀጥሏል። ከሰሞኑ በክልሉ የተለያዩ አካባቢዎች የተለያዩ አውደ ውጊያዎች እየተካሄዱ የሰነበቱ ሲሆን ውሎውንም የአማራ ፋኖች ከፍተኛ ጀብዱ መፈጸማቸው ተነግሯል። በተለይም በወሎና በጎንደር ቀጠና ውጊያ ሲደረግ መዋሉን መረጃዎች ያመላክታሉ። እንደ ምንጫችን ገለጻ የደጋው መብረቅ ኮር በሁለት የክፍለ ጦር ቃኝ ኃይሎች ድል ሲያደርግ፣ በሌላ ክስተት ደግሞ ጋሸና ከተማ ላይ የመንግስት ጥምር የጦር ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግዷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና የምኒልክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቆ ክፍለ ጦርና አንሻ ክፍለ ጦር የጥምር ኃይሉ ሰራዊትን በመቀባበል ሙትና ቁስለኛ እንዲሁም ምርኮኛ አድርገውታል። ዛሬ ጥር 16 2018 ዓ.ም መነሻውን ከጋሸና አድርጎ ሲጓዝ በነበረ በመንግስት ጥምር የጦር ሰራዊት ላይ የተጠና ጥቃት የተፈጸመ ሲሆን ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኘው ገጣጢት ተብላ በምትጠራ ቦታ ላይ የቀኝ አዝማች ተበጀ ወርቆ ክፍለ ጦር ቃኝ ኃይሎች በመንግስት ጥምር የጦር ሰራዊት ላይ እርምጃ ወስደው 6 ሲደመስሱ 9ኙን ደግሞ ከፍተኛና ከባድ ቁስለኛ አድርገውታል። የአንሻ ክፍለ ጦር ቃኝ ኃይሎች ደግሞ አርቢት ምድር ከቀኝ አዝማች ተበጀ ወርቆ ቃኝ ለማምለጥ ተበታትኖ ሲሸሽ የነበረውን ጥምር የጦር ሰራዊትን በርካታውን ማርከውታል። የአርቢትን ጥቃት ተከትሎ በጋሸና ከተማ ረፋድ ላይ የመንግስት ጥምር የጦር ሰራዊት የእርስ በርስ ተኩስ መሃል ከተማ ላይ ተኩስ ልውውጥ እያደረገ በዚህም የእርስ በርስ ተኩሱ በርካቶች ሙትና ቁስለኛ መደረጋቸው ተረጋግጧል። የመንግስት ኃይልም ሽንፈትና ውድቀቱን በተለይም ከአማራ ፋኖ አንድነት ማግስት ጀምሮ እያፋጠነና እያስተናገደ እንደሆነም ታውቋል። በተመሳሳይ በጎንደር ቀጠና ደግሞ ከክምር ድንጋይ አጆ ተብሎ ወደሚጠራው አካባቢ ሬሽን ሲያንቀሳቅስ በነበረው የመንግስት ወታደራዊ ኃይል ላይም በተፈጸመ የደፈጣ ጥቃቱ ወታደሮቹ ከነጫኑት ሬሽን ከባድ ጉዳት ማስተናገዳቸው ተሰምቷል። በተመሳሳይ በዚሁ ቀጠና ከክምር ድንጋይ ከተማ በቅርብ ርቀት ጥራር ተብሎ በሚጠራው አካባቢ ላይ ፋኖ በፈጸመው ጥቃት 24 ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውም ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ከእንዳለም ሻለቃ በጠላት ላይ ብርቱ ጥቃት በመፈጸምና ከፍተኛ ኪሳራ በማድረስም ድል መቀዳጀቱን ለማረጋገጥ ተችሏል። ትላንት ጥር 15 2018 ዓ.ም ከቀኑ እኩለ ቀን ጀምሮ ከክምር ድንጋይ ከተማ በቅርብ ርቀት ጥራ ተብሎ በሚጠራው አካባቢ ላይ እንቅስቃሴ እያደረጉ በነበሩ የአገዛዙ ወታደሮች ላይ ከባድና ፈጣን እርምጃም ተወስዶባቸዋል። በዚህም 9 ወታደሮች ወዲያውኑ ሲደመሰሱ 15 የሚደርሱት ደግሞ ቁስለኛ መደረጋቸውን የዙ የህዝብ ግንኙነት መምሪያ አስታውቋል። በውጊያው 6 ክላሽንኮቭ መሳሪያን ጨምሮ ሌሎች የጥምር ኃይሉ ንብረቶችን በፋኖ ቁጥጥር ስር መዋላቸው ታውቋል። በተያያዘ በዚሁ ከክምር ድንጋይ አጃ ተብሎ ወደሚጠራው አካባቢ ሬሽን ሲያንቀሳቅስ በነበረ የብልጽግና ወታደራዊ ኃይል ላይ በተፈጸመ የደፈጣ ጥቃትም ወታደሮቹ ከነጫኑት ሬሽን ማለቃቸው ተረጋግጧል። እርምጃውን የወሰዱት በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ከተራራው ራስ ጉና ክፍለ ጦር የተውጣጡ የፋኖ አህዶች መሆናቸውን ነው ከእዙ የህዝብ ግንኙነት መምሪያ ለማረጋገጥ እየተቻለ። የደፈጣ ጥቃቱ እጅግ ፈጣንና አማራዊ ጀግንነትን ከጦር ሳይንስ ጋር ያዋሃደ ነበርም ተብሎታል። ይህ በእንዲህ እንዳለ የሱዳን መንግስት ሰማዩ ለእኛ ነው በሚለው የብልጽግና መንግስት ላይ የጀት ጥቃት መፈጸሙ ተሰምቷል። በትናንትናው ዕለት የኢትዮጵያ መንግስት በርከት ያሉ ከተባበሩት አረብ ኤምሬትስ በውስጥ በመጡ አውሮፕላን ጀቶች ዘመናዊ ትጥቆች በመታጀብ ባከበረው በዓል ላይ ሰማዩ የእኛ ነው በማለት ማክበራቸው ይታወሳል። ታዲያ ሰማዩ የእኛ ነው ባሉበት ሰዓት ግን የሱዳን መንግስት የኢትዮጵያን ሰማይ
ሰማይ ዘልቆ በመግባት ጥቃት መፈጸሙን የተነገረ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃት መፈጸሙ ታውቋል። በደረሰን መረጃ መሰረትም ትላንት ጥር 15 ቀን 2018 ዓ.ም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር በኢትዮጵያ ድንበር በኩል የቤንሻንጉል ጉሙዝ ክልልን የአየር ክልልን በመጣስም ጥቃት ፈጽሟል። ጥቃቱ